ኢትዮጵያ በአጭር ጊዜ ውስጥ ካከናወነቻቸውና በጣም ስኬታማ ከሆነችባቸው ነገሮች መካከል አንዱ ይህ ተቋም ነው። የአርቲፊሻል ኢንተለጀንስ ተቋም ማለት ነው። ይሄ ቀጣይ ያለው የዓለም ኮምፒቲሽን ከመረጃ ጋር የተያያዘ ነው። መረጃዎች ደግሞ ውጤታቸው እጅግ በጣም ፕሪሳይዝ እንዲሆን በክህሎት እና በአስተውሎት መታገዝ መቻል አለባቸው። ስለዚህ የሰው ልጅ በጣም ብዙ አውጥቶና ወርዶ ፕሮሰስ አድርጎ አናላይዝ ሰርቶባቸው የሚደርስባቸውን ውሳኔዎች በሰው ሰራሽ አስተውሎት ግን በቀላሉ ሊደረስባቸው ይችላል እና ለዛም ኢትዮጵያ ይህንን ባማከለ መንገድ አስቀድማ ይህን ተቋም ገንብተዋለች። የቀድሞ ኢቢሲ አሁን የአርቲፊሻል ኢንተለጀንስ ኢንስቲትዩት